አሁን እንደምታዩት ሁሉም ሰልፏን ጠብቆ በስርዓት ነው ገብቶ እየመረጠ ያለው። ያ የመረጠ የፈለገውን መርጧል አይደለ? ያው ውጤቱን በጸጋው መቀበል ነው ያለበት። ጠዋት ማለዳ 12 ሰዓት ጀምረን እስከ አሁን ያገኛችሁበት ሰዓት ድረስ በስነ ስርዓት ነው የገባነው። ምንም ግፊያ የለም፣ ልፊያ የለም። ምንም ጭንቅ በሌለበት የፈለግነው መርጠናል። ሰባተኛው ምርጫ ዲሞክራሲያዊና ነፃ ታማኝነት ያለው ምርጫ በመሆኑ አጠቃላይ ይሄን እየተቀበልኩ የሚያየውን መንግስት መርጬ እየሄድኩ ነው። ነፃና ገለልተኛ ዲሞክራሲያዊ የሆነ ሁኔታ አቀባበላቸውም ቢሆን የሰው ራሱ መራጩ ህዝብ ራሱ በራሱ ላይ የራሱ ለመወሰን ዝግጁ ሆኖ ነው የተገኘው። በጣም ደስ በሚል ሁኔታ ነው ምርጫውን ያከናወን ነው። የዘንድሮ ሀገራዊ ምርጫ እኔን ለማስተዳደር እኔ ይሆናል ያልኩትን ለመምረጥ ሌሊት መጥቼ ምርጫ የወጣው ነው። በዲሞክራሲያዊ መብት ተጠቅመን መብታችን ተጠቅመን እየመረጥን ነው እንገኛለን። በጣም ደስ የሚል ነው። ምርጫ ፍጹም ሰላም ነው። ምንም ችግር የለበትም። በሰላማዊ መንገድ መርጬ ወጥቻለሁ ማለት ነው።